በዚህ ቪዲዮ የምናየው ደግሞ እንዴት ነው አንድ ኢንተርናሽናል የዩቲዩብ ቻናል ከፍተን ኦፕቲማይዝ ማድረግ የምንችለው ማሳደግ የምንችለው የሚለውን ነው የምናየው። የተለያዩ ቲፖች አሉ፣ በጣም ኢምፖርታንት የሆኑ ቲፖች፣ ኬወርድ ዲስክሪፕሽን፣ እንዲሁም የተለያዩ ነገሮች አሉ። እነዚህን አታች በምናደርግበት ጊዜ ለቻናሉ ሰርች ኢንጂን ኦፕቲማይዜሽኑ በጣም የተሻለ ነው የሚሆነው ማለት ነው። እዚህ ጋር ወደ ክሮም እንግባና በመጀመሪያ youtube.com ብለን እንጻፍ። ወደ ክሮም ከገባችሁ በኋላ youtube.com ብለን እንጻፍ። ኦልሬዲ የቻናሌን ስለከፈትኩ እዛው ላይ እንዴት አድርጌ ኦፕቲማይዝ ማድረግ የምንችል። ኦፕቲማይዝ ማለት ልክ ማሳደግ እንደ ማለት ነው። ቻናሉን እንዲያድግ ከሌሎች ቻናሎች ቀድሞ ሰርች ሲደረግ እንዲመጣ ኮንቴንቶች የኛ ቀድሞ እንዲመጡና በፍጥነት እንዲያድግ የማድረጊያ ሲስተም ነው። እዚህ ጋር youtube.com ብለን ሰርች እናድርግና ፊውቸሩን ሲያመጣልን ይሄው እዚህ ጋር እንደምታዩት እኔ ኦልሬዲ ኢንተርናሽናል የሆነ ቻናል ስለከፈኩኝ አኒማል ዲስከቨሪቢሊቲ ሀብ የሚል ቻናል ነው ኢንተርናሽናል የሆነ ኮንቴንት ያለው የከፈኩት። ይሄው እዚህ ጋር እንደምታዩት እነዚህ ሶስት ሴቲንጎች አሉ። እነዚህን ሶስቱን ሴቲንጎች እያንዳንዳቸውን እየገባን ፊውቸራቸውን በምናሳድግበት ሰዓት የኛ ቻናል በጣም አድቫንስድ የሆነ ፊውቸር ነው የሚኖረው ማለት ነው። በጣም በፍጥነት እንዲያድግ ይረዳናል ማለት ነው። እዚህ ጋር ፕሮፋይሉን እንካና እንግባ። ይሄው እዚህ ጋር እንደምታዩት የሴቲንግ ምልክት አለ። የተለያዩ ፊውቸሮች እዚህ ጋር እንደምታዩቸው አሉ። ሴቲንግ ምልክቱን ስንነካ እዚህ ጋር እንውረድና ሴቲንግ የሚለውን እንንካው። ሴቲንግ የሚለውን ከነካም በኋላ እዚህ ጋር እንደምታዩት ሶስት ነገሮች ይመጡልናል። እዚህ ጋር ታች ቻናሉ ጋር ስታዋቸው በአረንጓዴ የተጻፉ እነዚህን ሶስቱን ነገሮች ነው እያንዳንዳቸው ነው የምናየው። እዚህ ጋር ወደ ሴቲንግ ስንገባ ምን ይለናል? ቻናል ስታተስ ኤንድ ፊውቸር ይላል። ክሬት ኒው ቻናል ምናምን ይላል። እንዲሁም ደግሞ እዚህ ጋር በስተግራ የተለያዩ ሴቲንጎች አሉ። እዚህ ጋር እንደምታዩት አካውንት ይላል፣ ኖቲፊኬሽን አለ። ዋናው ነገር እኛ እዚህ ጋር የምናደርገው ምንድነው? ቻናሉን ኬወርድ እንሰጠዋለን፣ ዲስክሪፕሽን እንሰጠዋለን። እንደገና ደግሞ የኛን ሎኬሽን ከኢትዮጵያ ወደ 7ቱ የአውሮፓ ሀገራት እንቀይረዋለን ማለት ነው። ያ ካልሆነ ምንድነው አካውንት ማነው ሪጅንህን አፕዴት አድርግ እያለ ሞኔታይዝ መደረግ አንችልም ኢትዮጵያ ውስጥ ነው ማለት ነው። ስለዚህ በቀላሉ እንዴት ነው ሪጅናችን የኮንቴንታችንን ሪጅን የኛንም ሪጅን የምንቀይረው፣ እንደገና ደግሞ ከሌሎች አድቫንስድ እንዲሆን የምናደርገው ቻናላችንን እንዴት ነው ሰርች ሲደረግ ቶሎ እንዲመጣ የምናደርገው የሚለውን ነው የምናየው። እዚህ ጋር youtube.com ሴቲንግ ምልክት ላይ ከገባን በኋላ ፊውቸሮች እስከሚመጡልን ድረስ እንጠብቅና ሜቢ ኮኔክሽን ትንሽ ስለሚያስቸግር ይመስለኛል። ዋናው ነገር ወደ አድቫንስድ ፊውቸር እዚህ ጋር ዌልካም ቱ ዩቲዩብ ስቱዲዮ ይላል። ዌልካም ቱ ዩቲዩብ ስቱዲዮ ኮንቲኒው የሚለውን እዚህ ጋር እንነካዋለን። ከታች ኮንቲኒው ስንለው እዚህ ጋር ምን ይመጣልና ሴቲንግ፣ ወደ ሴቲንግ ውስጥ ከገባን በኋላ ነው እንግዲህ ይሄ ፊውቸር የሚመጣው። እዚህ ጋር ሴቲንግ ውስጥ ሲመጣ ዋናው ነገር እዚህ ላይ ነው ማለት ነው። ቻናላችን በጣም አድቫንስድ የሆነ ፊውቸር የሚገኝ ቤዚክ ኢንፎ ይላል፣ አድቫንስድ ሴቲንግ ይላል፣ ፊውቸር ኢሊጂቢሊቲ የሚል ሶስት ነገሮች እዚህ ጋር ታዋቸዋላችሁ። እዚህ ጋር ዙም ላድርገውና ማለት ነው ሴቲንግ ላይ ስትገቡ ቀጥታ ቻናሉ ቪው አድቫንስድ ሴቲንግ የሚለው ላይ ስትገቡ ይሄንን ያመጣልናል ማለት ነው። እዚች ወይ የዶላር ምልክቷን ከበስተግራ በኩል እዚህ ጋር እንደምታዩት እችን ስንነካ ነው የሚያመጣልን። ሜቢ እዚህ ጋር እንደምታዩት የዶላር ሳይኗን ወይም ከታች እቺ ብር የምትመስለዋን ስንጫናት ነው የሚያመጣልን ማለት ነው። ይሄኛውን ይሄው እዚህ ጋር እንደምታዩት በግራ በኩል ይችኛዋ ማለት ነው። ካስተማይዜሽን ይላል። ካስተማይዝ ማድረግም እንችላለን። ቻናላችንን ካስተማይዝ ማድረግ ማለት ባነር፣ የራሱ የሆነ ባነር፣ የራሱ የሆነ ፕሮፋይል ፒክቸር ማስቀመጥ ምናምን። ይኸው እዚህ ጋር እንደምታዩት እኔ ኦልሬዲ ስላስቀመጥኩ ነው። ይህንን ባነሩን ፕሮፋይል ፒክቸሩን እያስቀመጣችሁ በሄዳችሁ ቁጥር ሞር ቻናላችሁ አሪፍ እየሆነ ነው የሚሄደው። እዚህ ጋር እስኪ አፕዴት እናድርግ ሎኬሽናችንን። እዚህ ጋር አፕዴት ዩር ሎኬሽን ይላል። ሎኬሽኑን ከኢትዮጵያ ወደ 7ቱ የአውሮፓ ሀገራት ማድረግ ማለት ነው። ስፔሻሊ ግን በጣም ተመራጭ የሆነ ዩናይትድ ኪንግደም ነው። እሱ ጋር ብታደርጉት ሪከመንድ አደርጋችኋለሁ ማለት ነው። አብዛኞቹም ሞር ለፕሮሰሱም ቀለል ያለው ዩናይትድ ኪንግደም ነው። እዚህ ጋር እንምረጥና ዩናይትድ ኪንግደም የሚል እንፈልግና ዩናይትድ ኪንግደም ላይ እናድርገው። አክቹዋሊ መርጠን ማለት ነው። ከሌሎቹ ዩናይትድ ኪንግደም ላይ እናደርገዋለን።
ኦኬ ዩናይትድ ኪንግደም ነው። እዚህ ጋር እንደምታዩት ዩናይትድ ኪንግደም ላይ ያረኩት ይሄንን። ምክንያቱም ይሄን ካልቀየር ካንትሪ ኦፍ ሬዚደንስ ነው ወይም ደግሞ ሎኬሽናችንን ካልቀየር ኢትዮጵያ ውስጥ ሆነን ሞኔታይዝ መደረግ አንችልም በዩቲዩብ። ሶ ይሄን ለማድረግ በተለይ ለኢንተርናሽናል ኮንቴንት ወይም የዩቲዩብ አውቶሜሽን ለምትሰሩ ሰዎች ደግሞ ይሄ በጣም ወሳኝ ነው ማለት ነው። ምክንያቱም ወደዛ ነው ሪኮመንድ የሚያደርግባችሁ። እሺ ወደ ቴሌግራም ወይም ቻትጂፒቲ እንግባና አሁን ኬወርድ እናምጣ። ኦልሬዲ ሪጅናችንን ቀይረናል፣ ዩናይትድ ኪንግደም አድርገናል። ግን እዚህ ጋር ለቻናሉ የሚሆን ኬወርድ ዲስክሪፕሽን ምናምን ያስፈልገናል። እሱን ደግሞ የምናገኘው ከቻትጂፒቲ ነው፣ ከቴሌግራም ቻትጂፒቲ ወይም ቻትጂፒቲ አፕሊኬሽን አለኝ እዚህ ጋር። እኔ በአፕሊኬሽኑ መስራት እችላለሁ ማለት ነው። ይሄው እዚህ ጋር እንደምታዩት ወደ አፕሊኬሽኑ ገባው። ከዛ ጊቭ ሚ እለዋለሁ። ቻትጂፒቲ ወይም ጉግል ትገቡና ግን ቻትጂፒቲ ነው በጣም አድቫንቴጅ የሚሆነው ለዚህ ማለት ነው። በጣም ወሳኙ ነገር እዚህ ላይ ነው። ባይዘ ብዙዎቻችን የምንሳሳተውና የምንሸወደው እዚህ ጋር ነው። አብዛኞቹ የማይነግሩን ይሄ ሚስጥር ነው። እዚህ ጋር ጊቭ ሚ ትሉትና በጣም አሪፍ ነገር ነው የሚያመጣላችሁ። ስፔሻሊ ዩቲዩብ አውቶሜሽን ለሚሰራ ሰው ቻትጂፒቲ በጣም አድቫንስድ የሆነ ዲስክሪፕሽን፣ በጣም አድቫንስድ የሆነ ኬወርድ እንዲሁም ታግ ነው የሚያመጣልን ማለት ነው። ያን ሰጠን ማለት ደግሞ በጣም ተቀራራቢ የሆነ ለምሳሌ ስለ አኒማል ኮንቴንት የምትሰሩ ከሆነ ስለ አኒማል በጣም ተቀራራቢ የሆነ ወርድ ማምጣት መቻል ያለበት ማለት ነው። ያ ሲሆን ነው ሰርች ሲደረግ ከሌሎቹ ቀዳሚ ሆኖ የኛ የሚገኘው ማለት ነው። ወይም ሰዎች አኒማልን ኮንቴንትን የሚወዱ ሰዎች ዩቲዩብ ሲገቡ የሚያመጣላቸው ቀድሞ የኛን ነው ማለት ነው። ሌላም ኮንቴንት ቢሆን ስፔሻሊ እነዚህ ምንድነው የቅንጦ እንደዚህ ካር ሊሆን ይችላል፣ ሞቲቬሽናል ስፒኪንግ ሊሆን ይችላል፣ ፋይናንሻል ሊሆን ይችላል ምናምን ኢንተርናሽናል ኮንቴንት ቀድሞ እንዲመጣ ተቀራራቢ የሆኑ ኬወርዶችን ማስገባት ነው። እዚህ ጋር ጊቭ ሚ እንለዋለን። ቤስት ኢንጌጂንግ ኤንድ ሰርቸብል ብላችሁ ሰርች አድርጉ። እዚህ ጋር ጊቭ ሚ ቤስት በጣም አሪፍ የሆነ ኢንጌጂንግ ማለት ሰዎችን ማስገባት፣ አዳዲስ ሰዎችን አዳዲስ ኦዲየንስን ማምጣት እና ወደ ማምጣት አትራክተር የሆነ መሳብ የሚችል ማስገባት የሚችል ማለት ቤስት ኢንጌጂንግ። ሰርቸብል ማለት ደግሞ ተፈላጊ ሲፈለግ ከሌሎቹ ቀድሞ እንዲመጣ እንዲሆን ለማድረግ። ኮምፒቴቲቭ እዚህ ጋር ደግሞ እንደምታዩት ተወዳዳሪ የሆነ ማለት ነው። ኬወርድስ ፎር እንለዋለን። ሶ ቤስት ፎር ኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን ለማለት ነው። ሰርች ኢንጂን ኦፕቲማይዜሽን ማለት ከሌሎቹ ሰርች ሲደረግ የኛ ቀድሞ እንዲመጣ የምናደርግበት ዘዴ ነው። ኬወርድስ ፎር ዩቲዩብ ቻናል መጨረሻ ላይ ቻናል የሚለውን እንጨምር። ከዛ በኋላ ፎር ማይ ዩቲዩብ ቻናል እንልና እዚህ ጋር እንደምታዩት አባውት እንለዋለን። የኛን ደግሞ የዩቲዩብ ቻናላችንን ምን ኔም እንሰጠዋለን፣ ስሙን ማለት ነው። እዚህ ጋር እንደምታዩት የኔ ቻናል ኔም አኒማል የሚል ነው ብያችኋለሁ ቅድም። ስለ አኒማል ኮንቴንት ስለሆነ የምሰራው አኒማል ዲስከቨሪ ሀብ እለዋለሁ። ሀብ ይሄ ነው የኔ ቻናል ኔም ይሄ ስለሆነ ስለዚህ ስጠኝ ነው እያልኩ ያለሁት። ኬወርድ ዲስክሪፕሽን ምናምን አሪፍ የሆነ ስጠኝ ብዬ ጠይቄዋለሁ ቻትጂፒቲ ነው። እና እንደምታዩት በጣም ብዙ የሆነ ኬወርድ ይሰጠኛል። ብዙ የሆነ ተቀራራቢ የሆኑ በጣም እንደገና ደግሞ በጣም ኢንጌጅድ የሚያረጉ ማድረግ የሚችሉ ሰርቸብል የሆኑ ለሰርች ኢንጂን ኦፕቲማይዜሽን በጣም አሪፍ የሆነ ወርዶች ናቸው እዚህ ጋር እየሰጠኝ ያለው። እነዚህን ቀጥታ ኮፒ አድርገን ወስደን ምን ማድረግ ዲስክሪፕሽኑ ላይም ታጉ ላይም እና ኬወርዱ ላይም ተመሳሳይ ፔስት ማድረግ በቃ እስከዚህ ጋር ማለት ነው። ኮፒ እናደርግና ፔስት አድርገን እዚህ ጋር በኮማ ስጠኝ እለዋለሁ። በኮማ ስለሆነ መቀመጥ የሚችለው ዲስክሪፕሽኑም ላይ ታግ ላይም በኮማ ስለሆነ መቀመጥ የሚችለው ጊቭ ሚ ዊዝ ኮማ እለዋለሁ እዚህ ጋር ማለት ነው። በኮማ አሁን ለይቶ ይሰጠኛል ድጋሚ ይሄን ነው ማለት ነው። ኮፒ አድርገን በኮማ ስጠኝ ብለን ማዘዝ ድጋሚ እዩትና እዚህ ጋር በጣም ብዙ አድርጎ ሰጠኝ። አኒማል ዲስከቨሪ ብል ሀብ አኒማል ፋክት ምናምን እያለ ሰጠኝ ማለት ነው። ስለዚህ ይሄ ለሰርች ኢንጂን ኦፕቲማይዜሽን በጣም አሪፍ የሆነ ነው፣ በጣም አዋጭ የሆነ ማለት ነው። አሁን ቀጥታ ምን ማድረግ ኮፒ አድርጎ መውሰድ ብቻ። ይኸው እስከ ላይ ኮፒ ሰሌክት አደረኩት። ከዛ ኮፒ አድርጌ ቀጥታ መውሰድ። ከወሰድኩ በኋላ ምኑ ላይ ነው የማስቀምጠው? ኬወርድ ላይ ዲስክሪፕሽኑም ላይ መደጋገም ትችላላችሁ እየደጋገማችሁ። እኔ ኦልሬዲ ኬወርዱ ላይ ላስገባው እዚህ ጋር ኬወርዱ ላይ ፔስት አደርገዋለሁ። ይኸው እዚህ ጋር ፔስት አደረኩት። እንደምታዩት እዚህ ጋር ግን ማክሲመም ስንት ነው የሚይዘው? መያዝ የሚችለው 500 ወርዶችን ብቻ ነው።
ኦልሬዲ የኔ በጣም በዝቷል 900 ምናምን 75 ነው እዚህ ጋር። ስለዚህ መቀነስ አለብኝ ማለት ነው። 500 ነው የሚቻለው የሚፈቀደው 500 ቃላቶችን ነው እንድታመጡ የሚፈቅድላችሁ። ቤስት የሆኑ ተቀራራቢ ቢሆኑ እነሱን ከብዙ ትመርጡና 500ዎችን ብቻ በጣም አሪፍ ለኔ ቻናል ተቀራራቢ የሆነ ወርድ ነው ብላችሁ የምታስቡትን ወይም ሰርች ሲደረግ እንዲመጣ ያግዘኛል ብላችሁ የምታስቡትን እዚህ ጋር አምጥታችሁ ኮፒ አድርጋችሁ ፔስት ታደርጉታላችሁ። እናንተ ከቻትጂፒቲ ሊሆን ይችላል፣ በራሳችሁ ወርድ ፈጥራችሁ ሊሆን ይችላል። ግን ከኢንተርናሽናል ኮንቴንት ከሆነ ከቻትጂፒቲ ብታመጡ ነው እኔ ሪኮመንድ የማደርጋችሁ። ኦልሬዲ እኔ ስለበዛ አሁን እዚህ ጋር ልቀንስ። ኤክስ ምልክቷን ትጫናታላችሁ። እቺ ቀዩ እስከምትጻፋ ማለት ነው። ቀይ ያበራብን ካታች ቀይ መስመር ይሄው ከ500 በላይ ስለሆነ ነው 657 ደርሻለሁ ኦልሬዲ። አሁንም ልቀንስ። እየቀነስኩ ስሄድ ምን ያደርጋል መስመሩ ወደ ነጭ ቀየራል ማለት ነው። ልክ እንደ ዋርኒንግ ነው መስመሩ ቀይ የሆነብኝ ማለት ነው። ስለዚህ አሁንም እየመረጥኩ ተቀራራቢ ያልሆነውን ትንሽ ከቻናሉ ድቤት የሆነውን ወርድ አሁንም ልቀንስ መስመሯ እስከምጠፋ ድረስ ቀዩ አጠፍታ ነጭ እስከምትሆን ድረስ አሁንም ወርዶችን በጣም ሶፊስቲኬትድ ስለሆኑ ወርዶችን ግዴታ ሚኒማይዝ ማድረግ መቻል አለብኝ። ያው እዚህ ጋር እንደምታዩት ኤክስ እያደረኩ ነው። አሁን ኦልሬዲ እየተጠጋ ነው 560 ምናምን ደርሷል። አሁንም ልቀንስ። ትቀንሱታላችሁ እዚህ ጋር ኮፒ አድርጋችሁ እንዲያመጣችሁ ዝም ብላችሁ ቁጭ ሳይሆን 500 እስከሚደርስ በቃ አሁን ቀንሼ ጨርሻለሁ። በቃ አሁን እዚህ ጋር ሴፍ ማድረግ ከታች በኩል እንደምታዩት ይሄው ቀዩ መስመር ጠፍቷል። ሴፍ ማድረግ እዚህ ጋር ሴፍ የሚለውን እዚህ ጋር እንደምታዩት ሴፍ የሚለውን ከተጫነ በኋላ ቀጣይ አሁንም ወደ ምን እናያለን? አሁንም ደግሞ ኦልሬዲ እዚህ ጋር እየመለሰኝ ነው ወደ መጀመሪያው። ትመለሱና አሁንም እዛው ቦታ ላይ መግባት። ካልመለሰባችሁ እዛው መመለስ ትችላላችሁ። ግን ኦልሬዲ ነው አንዷን አስተካክዬ ስጨርስ ያው እዚህ ጋር እንደምታዩት መልሶታል። ግን መልሰን እዛው መግባት እንችላለን። ሴፍ ስላደረኩ ግን የትም መሄድ አይችልም። ኦልሬዲ የትም አይሄድም፣ እዛው ነው ሊቀመጥ የሚችለው። እዚች ጋር ኢርን የምትለዋ ሳይሆን ግራ በኩል ሴቲንግ ምልክቷን እንጫንና አሁንም እነዛ ፊውቸሮች ላይ ተመልሰን እንመጣለን ማለት ነው። ቻናላችን ኦፕቲማይዝ እንዲሆን ማለት ነው። ከዚህ ከግራ በኩል እንፈልግና ምናምን እችን ብዕር የምትመስለዋን እንጫናታለን መልሰን እነዛ ሴቲንጎችን ለማምጣት። ወይም ትመለሱና ሴቲንግ የሚለው እዛው ቻናላችሁ ላይ ሴቲንግ የሚለው ላይ መግባት ነው። ከዛ ቪው አድቫንስድ ፊውቸር የሚለው ጋር መግባት ነው። በዛም ሊያመጣላችሁ ይችላል። ግን እንደ ስልኩ ስለሚለያይ ኦልሬዲ እኔ ያን ከጨረስኩ በኋላ የጨረሱ ስለመሰለው ስለመለሰው ነው። መልሶ ማምጣት ይመጣል። መልሶ የትም ስለማይደርስ እነዛን ነገሮች ግዴታ ማስተካከል አለብን። ይኸው እና እዚህ ጋር እንደምታዩት መጣ መልሶ እዚህ ጋር መጣሁት። አድቫንስድ ሴቲንግ የሚለው ጋር የተለያዩ ፊቸሮች አሉ። እዚህ ጋር ይሄ ቅድም ያስገባሁት ኦልሬዲ ኬወርዱ ነው። ይሄ ኬወርዱ ነው። በቃ ኬወርዶች ናቸው። ኦልሬዲ ሴፍ አድርጌዋለሁ። የትም ሊሄድ አይችልም። እነዚህ ኬወርዶች ላይ ግን በጣም ተቀራራቢ ሆኑ ጠቃሚ ሆኑ ኬወርዶችን አንታችሁ ፔስት አድርጉት። አሁን ይሄ ፐርማነንትሊ ነው ቻናላችሁ ጋር መቼም አቀይሩት። ለመቀየር ከፈልጋችሁ እሱ ላይ ገብታችሁ ነው የምትቀይሩት እንጂ ይሄ ቋሚ የሆነ ነው ኬወርዱ ማለት ነው። ተቀራራቢ ሆነ። ለምሳሌ ስለ ሞቲቬሽናል እንትን የሚሰራ ሰው ስለ ሞቲቬሽን ያለውን ወርድ ዝቅ አታች ካደረገው ፐርማነንትሊ ነው አታች የሚያደርገው በቋሚነት ነው አታች የሚያደርገው። መቀየር ምናምን አይችልም ማለት መቀየር ሲችል መጥቶ ድጋሜ እዚሁ ቻናሉ ላይ ከገባ በኋላ ነው የሚቀይረው። ያ እንዲያይሆን በጣም ተቀራራቢ የሆኑትን በጣም ጠቃሚ የሆኑትን ሰሌክት አድርጋችሁ አድርጉት። እዚህ ጋር ቤዚክ ኢንፎ የሚለውን እንለፍና ዋናው ፊውቸር ኢሊጂቢሊቲ የምትለዋ ላይ ሶስተኛዋ ላይ እና እዚህ ጋር አድቫንስድ ፊውቸር የሚላለ መካከለኛው ላይ ማለት ነው። ሶስቱን ነገሮች ነው እኛ የምናየው። መካከለኛው ላይ እንትን ላይ አድቫንስድ ፊውቸር የሚላለ እዚህ ጋር እንደምታዩት ይሄ በራሱ ራሱ ስለሚያስተካክልላችሁ ችግር የለውም። ያን ያክል አስፈላጊ ነው ማለት አይደለም። ይሄኛው ዋናው ዝጋ ፊውቸር ኢሊጂቢሊቲ የሚለው ጋር ነው። ፊውቸር ኢሊጂቢሊቲ የሚለው ላይ እነዚህ ሶስቱን ነገሮች ኢኔብልድ ማድረግ መቻል አለብን። ዝጋ እንደምታዋቸው ማለት ነው። እነዚህ ኢንተርሚዲየት ፊውቸር፣ አድቫንስድ ፊውቸር እና ስታንዳርድ ፊውቸር የሚል እስከ 3 ይታያችኋል እስከ ተራ ቁጥር 3። ስለዚህ እነዚህን እስከ ተራ ቁጥር 3 ያሉትን ምን ማድረግ ነው? ኢኔብልድ እንድትሆን የመጀመሪያው ይቻት እንደምታዋት ኢኔብልድ ሆናለች፣ አረንጓዴ አብርታለች። ግን
ይሄኛውን ቬሪፋይ ፎን ነምበራችንን ቬሪፋይ ማድረግ መቻል አለብን ኢኔብልድ እንዲሆን ማለት ነው። አሁን ቀጥታ ፎን ነምበራችንን በኢትዮጵያ ፎን ነምበር አሁን እዚህ ጋር ማድረግ እንችላለን ማለት ነው። ቬሪፋይ ማድረግ እንችላለን። ለቬሪፊኬሽን የኢትዮጵያ ፎን ነምበር ምንም ችግር የለውም፣ ግን ሎኬሽን ከቀየርን በኋላ ነው እንደዛ የምናደርገው። ለቬሪፊኬሽን በራሳችን ስልክ ካልሆነ በሌላ ማድረግ ስለማንችል በራሳችን ብናደርገውም ዲስ ኢዝ ኖርማል፣ ምንም ችግር የለውም። ዋናው ኦሪጂኑ ነው። ሪጅኑን የምንቀይርበትና ኢሜይላችንን ስንከፍት ደግሞ በእኛ መሆን የለበትም ነው። እዚህ ጋር ፎን ነምበር ቬሪፋይ እናድርግ። እነዛን ሶስቱን ነገሮች ለማብራት ስለሆነ እዚህ ጋር እንምጣና ፎን ነምበር ቬሪፊኬሽን ይልናል። ፎን ነምበርን አችንን ቬሪፋይ እናድርግ። እዚህ ጋር ካንትሪያችንን እንምረጥ። ዩናይትድ ስቴትስ ነው የሚለው፣ እዚህ ጋር ኢትዮጵያ እናድርግ። እኛ ኦልሬዲ ኢትዮጵያ ውስጥ ስለሆነ የኢትዮጵያ ስልክ ቁጥር አስገብተን ቬሪፋይ ማድረግ ነው። ኢትዮጵያ የሚለው ጋር ድጋሚ እንግባና ኢትዮጵያ የሚለውን ሰርች እናድርግ። እሺ እዚህ ጋር እንደምታዩት የፈለኩ ነው ኢትዮጵያ እዚህ ጋር ኢትዮጵያ እዚህ ጋር ኢትዮጵያ ስትሉ እንደምታዩት ስልክ ቁጥር የኢትዮጵያ ስልክ ቁጥር እንደ ሳምፕል ያመጣላችኋል። እናንተ ግን የራሳችሁን ስልክ ቁጥር እኔ እዚህ ጋር ስልክ ቁጥሬን አስገብቼ የሚላክልኝ ቴክስት በስልክ ቁጥሬ እዚህ ጋር ካስገባው በኋላ ቬሪፋይድ ያለ በቃ ይሄው እንደምታዩት ፎን ነምበር ኢዝ ቬሪፋይድ ያለ የላክልኝ ቴክስት አስገብቼ ምናምን ጨረስኩ። ዋናው ስራ ዝጋ ነው። ዋናው ስራ ዝጋ ነው ማለት ነው። ፎን ነምበር ኢዝ ቬሪፋይድ። በቃ ፎን ነምበራችሁን ዝጋ ቬሪፋይ ካረጋችሁ በኋላ ድጋሚ ወደ ነበርንበት እንመለስና እንድጋ ክሮም ላይ እንግባና ይሄው እንደምታዋት ይችኛዋ ምን ትሆናለች ማለት ነው። ኢኔብልድ ሆና ወደ አረንጓዴ ተቀየረ። ይሄውና እዚህ ጋር እንደምታዋት ይሄው እዚህ ጋር ዙም አድርጌ ድጋሚ ታዋታላችሁ። ኢኔብልድ ሆኑ ሁለቱም ማለት ነው። ሶስተኛዋ ፊውቸር በራሷ ቀስ በቀስ በራሷ ናት ኢኔብልድ የምትሆነው። አሁን አትሆንም። ለሰዎች ኮሜንት ስንጽፍ ረጃጅም ቪዲዮዎችን ስንለቅ ምናምን በራሷ ሶስተኛው አድቫንስ ፊውቸር የሚለው በራሱ ነው። ዛሬ ማድረግ አንችልም። ዋናው ግን ፎን ነምበራችን ቬሪፋይድ ማድረግን አንርሳ። ይሄ ሶስተኛው ፊውቸር እንደምታዩት በጣም ብዙ ነገር አለው፣ ግን ያን ያክል አስፈላጊ ነገር አይደለም። በጊዜ ሂደት ከ3 ወር በኋላ ምናምን በራሱ አረንጓዴ ያበራል። በእናንተ የሚሆን ነገር አይደለም፣ ግን ደግሞ ያን ያክል ብዙም አይከለክላችሁም። ዋናው ግን ሁለተኛው ፊውቸር ነው። ሁለተኛው ፊውቸር እንደምታዩት ሁለተኛው ፊውቸር ላይ ይሄ ዝጋ ስትሄዱ ፎን ነምበራችሁን ቬሪፋይድ ማድረጋችሁ አንደኛ ላይቭ ስትሪም እንዲገቡ ያስችላችኋል። ሁለተኛ ሎንግ ቪዲዮዎችን እንድትለቁ ያደርጋችኋል ምናምን። በጣም አድቫንቴጅስ ነው ባይዘይ ሁለተኛው ፊውቸር ማለት ነው። ሌላው ያን ያክል አይደለም። እዚህ ጋር ቻናል ኮስቶማይዜሽን የሚለው ጋር እንግባና እንትን የዶላር የብዕር ምልክቷን ስንነካ የነዛን ከጨረስ በኋላ ቻናል ኮስቶማይዜሽን የሚለው ጋር ስንገባ እዚህ ጋር እንደምታዩት ቻናላችንን ባነር ማስቀመጥ ያስፈልገናል። ፕሮፋይል ፒክቸር እንዲሁም ደግሞ ዲስክሪፕሽን ቋሚ የሆነ ዲስክሪፕሽን ምናምን ማስቀመጥ ያስፈልገናል ማለት ነው። ወደ ቻትጂፒቲ እንምጣና አሁንም እዚህ ጋር ጊቭ ሚ እንበለው። በተለይ ኢንተርናሽናል ኮንቴንት ወይም ዩቲዩብ አውቶሜሽን ለምሰሩ ሰዎች በስልካችሁ ይሄ በጣም በቃ አድቫንቴጅ፣ ምንም መልፋት አይጠበቅባችሁ። ቀጥታ ወስዳችሁ ይሄንን ኮፒ አድርጉት። አሁንም ለማዘዝ ስለሆነ ቻትጂፒቲን በጣም አሪፍ የሆነ ምን ስጠኝ እንለዋለን ማለት ነው። ባነር እና ፕሮፋይል ፒክቸር ስጠኝ ማለት እንችላለን። እዚህ ጋር እንደምታዩት ማለት ነው። ይሄንን ኦልሬዲ ያዘዝነውን በምን እንተካዋለን? ኬወርድ ያልነውን ፕሮፋይል ፒክቸር ብለን እንተካው ማለት ነው። እዚህ ጋር ፕሮፋይል ፒክቸር እንለዋለን። ፕሮፋይል ኤንድ ባነር ማለት እንችላለን። ቤስት የሆነ ባነር ይሰጠናል ለኢንተርናሽናል ኮንቴንት። ለእኛ ከሆነ ግን ራሳችን እንድናስገባው ሪከመንድ አደርጋችኋለሁ። እንላለን። እኔ ኦልሬዲ ይሄ እናስገብቻለሁ። እንደዚህ አድርጌ የሰጠኝ ይኸው እንደምታዩት የአንበሳ ስዕል ነው ምናምን። ይሄንን በቻትጂፒቲ የሰጠኝ ነው። ይሄንን አድርጌ ያለው ማለት ነው። ለእናንተ ግን ይችን ሰሌክት ታረጉና ከላይ ኮፒ ትሉና፣ ምክንያቱም በፒክስል ራሱን የቻለ ሳይዙንም ራሱን እንዲሰጣችሁ፣ እንዳያስበልጥባችሁ፣ እንዳያሳንስባችሁ እዚህ ጋር ታመጡና ሳይዙንም ጭምር ትሰጡታላችሁ። ፔስት አድርጉት እዚህ ጋር ይሄን ያክል ሳይዝ ስጠኝ፣ በዚህ ሳይዝ አድርገህ
ስጠኝ የሚለውም ማለት ነው። ምክንያቱም ዩቲዩብ የሚያዘው ራሱን ችሎ የሚያዘው የራሱ የሆነ ፒክስል አለ፣ ሳይዝ አለ። ከዛ ሳይዝ በላይ በታች ከሆነ ስለማያስገባላችሁ ኦልሬዲ እንደዚህ አድርጋችሁ ትሰጡታላችሁ። እዚህ ኦፕሽን 1 ኦፕሽን 2 ምናምን የሚል ነገር አምጥቶልናል። ግን ይሄን ትታን የቴሌግራሙ ቤስት ነው ባይዞ የቴሌግራሙ ቻትጂፒቲ ኢሜጅ ጄኔሬት ለማድረግ በጣም ቀላል ስለሆነ ወደ ይሄንን ኮፒ አድርገን ለቴሌግራሙ ብንሰጠው የተሻለ ይሆናል። እዚህ ጋር ኢሜጅ ቢሰጠንም ማውረድ ስለማንችል ማለት ነው። ጋር ቴሌግራሙ ቻትጂፒቲ ስትመጡ ይሄው እዚህ ጋርና ሪጀነሬት ወይም ኒው ኢሜጅ የሚለው ጋር ተጭነን ስንጫነ ይሄን ያመጣልና እዚህ ጋር ፔስት ማድረግ እንችላለን። የቴሌግራሙ ቻትጂፒቲ ሞር ተመራጭ ነው ለኢሜጅ ማለት ነው። እዚህ ጋር እንስተው ስንሰጠው ፔስት የሆነ ኢሜጅ ይሰጠናል ማለት ነው። እንደዚህ አድርጋችሁ መስራት እኔ ኦልሬዲ ስላለኝ ምንም መተካካት አልችልም። እንዴት ዩቲዩብ መክፈት እንችላለን፣ እንዴት ኢንተርናሽናል የሆነ ቻናል ወይም ኮንቴንት መክፈት እንችላለን፣ እሱ ሌላም ቪዲዮ በጣም ብዙ ቪዲዮዎች አሉ ማየት ትችላላችሁ። በዚህም ቪዲዮ ደግሞ ከፈለጋችሁ ቀጣይ ላይ ማዘጋጀት ይቻላል ማለት ነው። እዚህ ጋር ግን ፒክስሉን እንስጠው፣ ስፔሲፊክ የሆነ ፒክስል በዚህ ሳይድ ስጠኝ ለማለት ነው። እና ኖርማል እንደዚህ አድርጋችሁ ማስቀመጥ ይችላላችሁ ነው። ሌላ የተለየ ነገር የለውም። ሜቢ ክሊር ያልሆነ ነገር ካለ ኮሜንት ላይ ያስቀምጡልኝ። ይሄንን ይመስላል የቻናሉ አከፋፈት እና የቻናሉ ኮስቶማይዜሽን። ይሄንን ካደረግነው ማነው በአጭር ጊዜ ቻናላችን ከየትኛውም ቻናል ኮምፒቲቲቭ ሆኖ በጣም ቶሎ እንደሚያርግ ነው ምንም ጥርጥር የለውም ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ቻው።